ሰላም ጤና ይስጥልኝ እንኳን ወደ ቻናል የመጣችሁ። ዛሬ የምናወራው ስለ ቡና ፍሬ አይደለም፣ ስለ ቡና መጠጥም አይደለም። ዛሬ የምናወራው በጓሯችን ስላለው አባትና እናቶቻችን ለዘመናት ሲጠቀሙበት ስለኖሩት ነገር ግን ዘመናዊ ሳይንስ አሁን እጅግ አስደናቂ ጥቅሙን ስለደረሰበት አንድ ተክል ነው። እሱም የቡና ቅጠል ወይም በሀገራችን ቁጥ እየተባለ ስለሚጠራው ታምረኛ መጠጥ ነው። ብዙዎቻችን ቡናን የምናውቀው ለማነቃቂያነት ነው። ነገር ግን የቡና ቅጠል ከቡና ፍሬው በበለጠ የጤና ጥቅም እንዳለው ያውቃሉ? ማንጂፌረን የተባለ ውድ ንጥረ ነገር በውስጡ እንዳለውስ? በሚቀጥሉት ደቂቃዎች የቡና ቅጠል ሻይ ጤንነትን እንዴት ይጠብቃል የሚለውን በዝርዝር እናያለን። ወደ ዋናው ጥቅሞቹ ከመግባታችን በፊት የቡና ቅጠል በውስጡ ምን እንደያዘ ማወቅ አለብን። ሳይንቲስቶች የቡና ቅጠልን ሲመረምሩ ያገኟቸው ዋና ዋና ነገሮችን እንደሚከተለው አቀርብላቸዋለሁ። አንደኛ፣ ማግኔፌሪን የተባለ ንጥረ ነገር በውስጡ እንዳለው አረጋግጠዋል። ይህም ንጥረ ነገር በአብዛኛው በማንጎ ፍሬ ውስጥ ይገኛል ተብሎ ይታሰባል። ነገር ግን በቡና ቅጠል ውስጥ ያለው በከፍተኛ መጠን እንደሚገኝ አረጋግጠዋል። ሱፐር አንቲኦክሲዳንት ነው። ይህም ማለት እንግዲህ ሰውነታችንን ከመርዛማ ቶክሲክ ከሆኑ ነገሮች ያጸዳል። የሰውነትን መቆጣትም ኢንፍላሜሽንንም ይቀንሳል። በሁለተኛ ደረጃ ቡና በውስጡ የያዘውን እንግዲህ ክሎሮጄኒክ አሲድ ይህ በቡና ፍሬ ውስጥም አለ። ነገር ግን በቅጠሉ ውስጥ የሚገኘው መጠን ለክብደት መቀነስና ለስኳር መጠን መመጣጠን ወሳኝ ነው። በሶስተኛ ደረጃ ደግሞ ሎ ካፌን ያለው ነው። ብዙ ሰዎች ቡና መጠጣትን ይወዳሉ፣ ግን ካፌኑ ያስቸግራቸዋል። የቡና ቅጠልን ግን ከቡና ፍሬው ጋር ሲነጻጸር በጣም ዝቅተኛ የካፌን መጠን ነው ያለው። የልብ ምትንም አይጨምርም፣ እንቅልፍም አይነሳም። ወደ ጤና ጥቅሙ ስንሄድ ደግሞ በዓለም ላይ ወይም በሀገራችን ውስጥም በከፍተኛ ሁኔታ እየጨመረ የመጣውን የስኳር በሽታ በቡና ቅጠል ሻይ ሊከላከሉት ወይም ሊቆጣጠሩት እንደሚችሉ ጥናቶች ያሳያሉ። እንዴት የሚለውን በዝርዝር እናየዋለን። የኢንሱሊን ስሜት ይጨምራል። የቡና ቅጠል ኢንሱሊንን በሰውነታችን ውስጥ በትክክል እንዲሰራ ያደርጋል። ኢንሱሊን ወደ ሴሎቻችን ስኳርን እንዲያጓጉዝ በማድረግ በደም ውስጥ ያለውን የስኳር መጠን ይቀንሳል። በሌላ ቀጣይ ጥቅሙ ደግሞ የደም ግፊት መቆጣጠር፣ ናይትሪክ ኦክሳይድ የተባለውን ውህድ በማምረት የደም ቧንቧዎች እንዲለጠጡና ደም በነፃነት እንዲዘዋወር ያደርጋል። ይህም ከፍተኛ የደም ግፊትን ለመቀነስ በጣም ይረዳል። የቡና ቅጠል ሌላ ጥቅሙ ደግሞ ኮሌስትሮል ወይም ደግሞ ለልብ ጤና በጣም ከፍተኛ ጥቅም እንዳለው ጥናቶች ያስረዳሉ። ልብ የሰውነታችን ሞተር መሆኑ ይታወቃል። የቡና ቅጠል ሻይ መጥፎ ኮሌስትሮልን ወይም ኤልዲኤል የተባለውን በመቀነስ ጥሩ ኮሌስትሮል ኤችዲኤል እንዲጨምር ይረዳል። በውስጡ ያሉት አንቲኦክሲዳንቶች የደም ቧንቧዎች እንዳይዘጉና እንዳይጠቁ ይከላከላል። በሀገራችን በባህላዊ መንገድ ቁጢ የሚጠጡ ሰዎች ላይ የተደረጉ አንዳንድ ምልከታዎች ወይም ጥናቶች እንደሚያሳዩት የልብ በሽታ ተጋላጭነታቸው ዝቅተኛ እንደሆነ አመልክተዋል። የቡና ቅጠል ሌላ ጥቅሙ ደግሞ ለክብደት መቀነስ፣ ሜታቦሊዝም በማፋጠን ስብ እንዲቃጠል ያደርጋል። የምግብ ፍላጎቶችን በተወሰነ መልኩ በመቆጣጠር ከመጠን በላይ መብላትን ይቀንሳል። ሌላው ጥቅሙ ደግሞ ለአእምሮ ጤና የአእምሮ ጭንቀትን፣ ስትረስና ድብርትን ለመቀነስ ይረዳል። የአእምሮ ህዋሳት እንዳይጎዱ በመከላከል የማስታወስ ችሎታንም ያዳብራል። ለካንሰር መከላከያም ይጠቅማል። ማንጂፈሪን የተባለው በውስጡ የሚገኘው ንጥረ ነገር ካንሰር ሴሎችን እንዳይራቡ የመግታት አቅም እንዳለው በቤተ ሙከራ ደረጃ የተሰሩ ጥናቶች ይጠቁማሉ። ሌላው የምናየው የቡና ቅጠል ጤና ጥቅም የተፈጥሮ በሽታ የመከላከል አቅምን ይጨምራል። በቡና ቅጠሉ ውስጥ የሚገኙ በከፍተኛ መጠን ያሉ ፖሊፌኖል እና ማግኔፌሪን የተባሉ እነዚህ ንጥረ ነገሮች በሽታ የመከላከል አቅምን በመጨመር በማጎልበት ከፍተኛ ሚና እንደሚጫወቱ አንዳንድ ጥናቶች ያመለክታሉ። ሌላው እንግዲህ አሁንም በመጨረሻ እነዚህን ሁሉ ጥቅሞች ለማግኘት ቅጠሉን እንዴት ማዘጋጀት እና መጠቀም ይገባናል የሚለውን በሁለት መንገዶች እናያለን። የመጀመሪያው በባህላዊ መንገድ በማዘጋጀት መጠቀም እንችላለን። ሁለተኛው በሳይንሳዊ ወይም በዘመናዊ መንገድ በማዘጋጀት መጠቀም እንችላለን። በባህላዊ መንገድ ሲባል ለስላሳ የቡና ቅጠሎችን ከቡና ዛፍ ላይ ሰብስቦ በፀሐይ ማድረቅ፣ ደርቆ የቀሩ ወይም ደግሞ የደረቁትን ቅጠሎች በትንሹ ማመስ ያስፈልጋል። ከዛ እንደ ሻይ በማፍላት መጠቀም እንችላለን። ከዚህ በተጨማሪ ደግሞ እዚህ ውስጥ ወይ ስኳር ወይም ጨው መጨመር እንችላለን። አብረን ደግሞ ዝንጅብልና ነጭ ሽንኩርትም ማፍላት እንችላለን ማለት ነው። በዘመናዊ ደግሞ ጥቅሙ
ዘመናዊ መንገድ ደግሞ ይህንን የቡና ቅጠል እንዴት እንጠቀማለን የሚለው ቅጠሉን ሳያምሱት በሙቅ ውሃ ውስጥ ከ5 እስከ 10 ደቂቃ ዘፍዝፎ ማቆየት። ይህ ዘዴ ማንጂፌሊን የተባለውን ከፍተኛ ንጥረ ነገር ወይም ጠቃሚ ንጥረ ነገር እንዳይበላሽ ይረዳል። በዚህ መልኩም ይህንን መጠቀም ይቻላል ወይም ያስፈልጋል ማለት ነው። ምንም እንኳን የቡና ቅጠል ተፈጥሯዊ ቢሆንም ልብ ማለት ያለብን ነገሮች አሉ። ከዚህ ከጤናም ጥንቃቄም አንፃር እንግዲህ እርጉዝ ሴቶች ከመጠን በላይ ባይወስዱ ይመከራል። በሁለተኛ ደረጃ ደግሞ ምንም እንኳን ካፌን ዝቅተኛ ቢሆንም ለካፌን ተጋላጭ የሆኑ ሴንሲቲቭ የሆኑ ሰዎች ባይጠቀሙ ይመከራል። እንግዲህ ውድ ተመልካቾቼ ቡና ለኢትዮጵያ ወርቅ ነው። አሁን ደግሞ ቅጠሉ ሌላው ያልተነገረለት ወርቅ መሆኑን አይተናል። ለጤናችን ለኪሳችንና ለደስታችን የሚጠቅመውን ይህንን የቡና ቅጠል ሻይ ቁጢ በዕለት ተዕለት ህይወታችን ውስጥ ብናካትተው ብዙ ለውጥ እናያለን። በሉ የዩቲዩብ ቤተሰቦቼ ለዛሬ በዚህ አበቃለሁ። በሚቀጥለው በሌላ ርዕስ ላይ እስከምንገናኝ በያላችሁበት ይህንን ቪዲዮ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ እንድትመለከቱ ጋብዛለሁ። በሉ እንግዲህ ሰላም ዋሉ።